ከሰሞኑ የተከሰተው የዩክሬን ጥቃት ዓለምን እያነጋገረ ነው። የሩሲያ አጸፋዊ ምላሽ በጉጉትና ፍርሃት እየተጠበቀም ይገኛል። ወደ ሶስተኛው የዓለም ጦርነት እንዳንገባ የሚል ስጋት ነግሷል። የተወደዳችሁ የጠላት ቤተሰቦች አብራችሁን ቆዩ። ዩክሬን ወደ 117 የሚጠጉ ሰው አልባ ድሮኖችን የሩሲያ ግዛት ውስጥ አስርጋ በማስገባት በጆሮ እንግዳ የሆነ ኦፕሬሽን ፈጽማለች። ይህም ኦፕሬሽን ስፓይደር ዌብ በማለት ሲጠሩት በዓለም ታሪክ የተለየና የተሳካ ኦፕሬሽን በማለት በርካታ የዓለም የዜና ምንጮች ዘግበውታል። ዩክሬን የተሳካ ጥቃት መፈጸም የቻለችውም የጦር ድሮኖችን በሎጂስቲክ ጭነት ተሽከርካሪዎች ውስጥ በማስገባት የሩሲያ ግዛት ውስጥ በማድረስ ነበር። በየቀኑ ከ100 የማያንሱ ተሽከርካሪዎች ወደ ሩሲያ ግዛት መግባትና መውጣት የተለየ ክስተት ስላልነበር ሩሲያ ዘንድ ጥርጣሬም ሊፈጥር አልቻለም። ዩክሬን የድሮን ጥቃቱን ያነጣጠረችው የሩሲያን የጦር ካምፖች ማውደም ላይ ነበር። ሩሲያም ጦርነትን በሰማይ ስትጠብቅ እህል ከተሞሉ መኪናዎች ጋር በምድር መጡባት። ከዩክሬን ዳርቻ 4500 ኪሎ ሜትር የሩሲያ ድንበር ዘልቀው የገቡት ድሮኖችን የተራቀቀው የአየር መቃወሚያ ጥቃቱን መመከት አልቻለም። በጥቃቱም ቁጥራቸው ወደ 40 የሚደርሱ የሩሲያ ቦምብ የሚያወርዱ አውሮፕላኖች ከጥቅም ውጭ ሆነዋል። ዓለም ኮሜዲያን እያለ የሚጠራው ዘለንስኪም ዓለም የሚፈራውን መሪ አስለቅሶታል። ሩሲያ የምትመካባቸው ዳግም የማይመረቱ ቲዩ-95፣ ቲዩ-22 እንዲሁም ቲዩ-160 የተባሉ ዘመናዊ የኒኩሌር ቦምቦች ዳግም አገልግሎት ላይ ሰጡ ወድመዋል። ሁለት የሩሲያ አቅርቦት መተላለፊያ ድልድዮችም እንዳልነበር ሆነዋል። በዚህ ጥቃት ወደ $7 ቢሊዮን የሚጠጋ ንብረት ወድመዋል ስትል ሩሲያ ተናግራለች። ይህም ጥቃት የተፈጸመው የሁለቱ ሀገር ተደራዳሪዎች በቱርክ ኢስታንቡል ሊደራደሩ አቅራቢያ ነበር። ሩሲያም የተቀናጀ የበቀል እርምጃዋን መቼ እንደምትጀምር ዓለም በጥፍሩ ቆሞ እየጠበቃት ይገኛል። የበንዲህ እንዳለ ሶስተኛው የዓለም ጦርነት በቅርብ መጀመሩ በርካቶች ፍርሃትና እርግጠኝነትን ያዘለ መላምት ሆኗል። ፈረንሳዩ ፓትሪዮትስ ፓርቲ ፕሬዝዳንት ፍሎሪያን ፍሎፒት ዘለንስኪ ሶስተኛው የዓለም ጦርነትን ለማስጀመር የተቻላቸውን እያደረጉ ነው ሲል በትዊተር ገጹ አስፍሯል። ፕሬዝዳንቱም ይህ ኦፕሬሽን ዓመት ከ6 ወር የፈጀ እንደሆነ ይናገርና ጦርነት እንዲሁም ሙስና እንዲቆም ከተፈለገ የዩክሬኑ ፕሬዝዳንት ዘለንስኪ ከስልጣን መውረድ አለባቸው ሲል ይደመጣል። ፓርቲው ፕሬዝዳንት አክሎም እኛ ፈረንሳዮች ለጦርነቱ ቅንጣት ያህል መሳሪያና ወታደር ብሎም የምንለግሰው ዩሮ ሊኖረን አይገባም ሲል ሐሳቡን ይገልጻል። ሁለቱን ሀገሮች የሚደግፉ ሐሳቦች መብዛታቸው የጦርነቱን ውጥረት እያባባሰው ይገኛል።